ለምንድን ነው የሚያገለግለው? ለክት እንደዚህ ብሎ ይበሉታል። ያውጋችሁ ትንሽ ላይ እዛ በኋላ ከዚህ ይበላል ስለምናየዋለን። አያደክምም ግን። ሰላም ቤተሰብ፣ አሁን ማሳያችሁ ኩሸሌ ይባላል። ኩሻሽሌ ወይም ኩሸሌ ይባላልና ይሄ ለከብት ምግብነት ያገለግላል ማለት ነው። እንዴት ነው? መጀመሪያ ይቆረጥና ከዛ በኋላ በዱላ እንደዚህ ይደበደባል። ከዛ ይቆራረጣል። ከተቆራረጠ በኋላ እችላለሁ በጣም ይሄ ማለት ነው። ድቅቅ ካለ በኋላ ይሄ ሾፎር ግፍ ይልና ፍርጥ ነገር በተለይ ሌላ ምናምን ወተት ይሆናል እና ሲበሉት እናሳያችኋለን። ከብቶች ሲበሉት እናያለን። ግን በጣም አድካሚ ነው። አራራ ያናና ግዝኝ ሞት ይብየ እንዴት ነው? መንገዱ ያው አልተሰራም፣ ገና ይቀረዋል። መንገዱ ቢሰራ አሪፍ ነበር። እስኪ አሁን እንዴት ነው? አሁን እየደቀቀ ይሄን ይመስላል። አሁን ደቋል። በቃ ሾሁ ምናምን ይኸው በጣም አይዋጋም ማለት ነው። አሁን ይሄን ይበሉታል፣ ግን ትንሽ ይቀረዋል። አሁን ይበቃዋል። እስኪ የራሱ ስራ አሁን አይባልም፣ አይወጋም። አሁን አይወጋም። በቃ ለአህያም መጨረሻ ይመቻል። ይህን ይመስላል ቤተሰብ። እንደዚህ ያደረግን ነው የምናበላው። አሁን ወተት ወደዚህኛው ጥጃ ለራሱ ይበላል። እግዚአብሔር ይመስገን። ድመት ሁላ ተንጫጫለች። ለምዲው አይደል? እናንተ ናችሁ? አዎ
እንትን ስንል እንትን ሳይቀርቡ እኮ ነው ታዲያ የዚህ ሆኖ እንጂ ቢስማማቸው ወገኔቱ ስጠጣ እየታመመ እያመማት ሁለት ልጅ ሞተ ይመጣ አዎ ስትጥቂቱ ልትሞት አውቅታ